ዛሬ ሰኞ መጋቢት 15 ቀን 2017 ዓ.ም ጠዋት በትግራይ ደቡብ ዞን የማይጨው ከተማ በሚገኘው ችፑድ ፋብሪካ በአጋጣሚ የእሳት አደጋ የሶስት ሰዎች ሕይወት ሲያልፍ በሚሊዮን ብር የሚገመት ንብረት ወድሟል። የፋብሪካው የህዝብ ግንኙነት ክፍል በሰጠው ቃል የእሳት ቃጠሎ አደጋው የተነሳው በፋብሪካው የምርት ክፍል መሆኑን ጠቁሟል። የአደጋው መነሻ ምክንያት ግን አልታወቀም ሲልም ገልጿል። ይህን መረጃ እስከተጠናከረበት ሰዓት ድረስ የሶስት ሰዎች ሕይወት አልፏል። አንድ ሰው ደግሞ በሞት አፋፍ ላይ ይገኛል ተብሏል። ሌሎች አካላዊ ጉዳት የደረሰባቸውም ወደ ጤና ማዕከላት ተወስደዋል። የተነሳው ቃጠሎ በፋብሪካው ማሽነሪዎችና ህንፃ ላይ በሚሊዮኖች ብሮች የሚገመት ውድመት መድረሱን የተገለጸው ዛሬ ረፋድ የተከሰተው የእሳት ቃጠሎ በሰው ኃይልና በማሽነሪ ተደግፎ በቁጥጥር ስር ውሏል።